ብዙ አይነት ነገር ተብያለሁና ያንንም ውጪን ያለፍኩት እንደዚህ እንደናንተ እንደምንዳወራችሁት አይደለም። ሁሉ ነገር ራሴ በውስጥ ብዙ ነገር የጣርኩት ነገር ነበረ እና ከመጀመሪያው እንደነገረችኝ ከእናቷ ጋር እንደተጣላች ከቤት መውጣት እንደምትፈልግ የራሷን ቤት ይዛ ኮሌጇንም እየተማረች መቀጠል እንደምትፈልግ ለምን በቃ ያላት ሊሚት በቃ የመጨረሻ ደረጃ የሚጣሉበት ሰዓት እኔ እናትሽ ጋር አትጂ ሳይሆን እናትሽን ስደቢ፣ እናትሽን እንደዚህ አድርጊ፣ እናትሽን እንደዚህ አድርጊ። ሳምሪም የተሳደበችውም ነገር የለም። እናትሽን እንደዚህ አድርጊ እያልኩ አላወራሁም ነበር እስከዛሬ እና እኔ በዛ ሰዓትም እናንተም የተወሰናችሁ ሰዎች እኔንም ስትወቅሱኝ ነበር። እናትና ልጅ አለያየ። እኔ አይደለም ያለያየ። እዚህ ጣጣ ውስጥ እኔ ምንም አውቄ ሆን ብዬ ያረኩት ነገር የለም። ስለዚህ አሁንም ልተወኝ አልቻለችም። 7 ዓመቱ ሙሉ እስቲላው በሰላም እየኖርን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን ሁሉንም ስትሳደብ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች በያላችሁበት በአለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። በሚያሳዝን ቪዲዮ ነው የመጣሁኝ ዛሬ እና ፋኒ ሳምሪ ጂጂ ኪያ በጣም የሚደብር ነገር ነው። እኔ እንደዚህ አይነት በህይወቴ አይቼም አላቅም ሰምቼም አላቅም። በባህላችንም የሌለ ነገር ነው እና ብትከባበሩና እንደ እናትና ልጅ ብትኖሩ ደስ ባለን። ነገር ግን ያስጠረጥራል። ልጇ አይደለችም እስከሚባል ድረስ ያስጠረጥራል። አረብ ሀገር እያለሁ ነበር ብዙም ሶሻል ሚዲያ አላቅም ነበር ይሄን ነገር ማለት ነው። አዎ የዛሬ 7 ዓመት በጣም ጋግታ ላይ ነበራችሁ ማለት ነው። ለምንድን ነው አስታራቂ የለም ወይ? ሽማግሌ የለም ወይ? ቤተሰብ የለም ወይ? አልፎ ቤተሰቦችን ትናገራለህ። ቤተሰቦችን አው በሚገባ እየሰማን ነበር። ጂጂ ኪያ የዋክሁት ይሄን ነገር ቢቀሩበት ይሻላል። አሁን የልጅ አይተዋል። ትልቅ ሰው ሆነዋል። ምን ነው ይሄ ልጅ ምን ያንሰዋል? አባቱ 18 ዓመት ካለፋት በኋላ ሴት ልጅ ራሷን አትመርጣ የምታገባው ማለት ነው እንደምናውቀው ዲሞክራሲ እና ምን እየሰሩ እየበሉ እየጠጡ ሁለቱ በጣም ጥንዶች ምርጥ ጥንዶች የታወቁ ፋኒና ሳምሪ በቃ ሚናው ይዘውት ነበር። በአሁኑ ጊዜ ወደ ሶሻል ሚዲያ ብዙም ባይጠቁ እና እኔ የምለው እንግዲህ አላህ ያስታርቃችሁ ነው የመጣባችሁ በላ አላህ ያንሳላችሁ። ጥሩ አይደለም ነው እንደኔ ማለት ነው። እስኪ እናዳምጠው። ፋኒ በጣም አማሯል። ወደ ክስ ቤት ነው ካሁን በኋላ በህግ ነው የምንጠያየቀው እያለን ነው። ኧረ ተው እንጂ እማማ ጂጂ ኪያ ሞተው አለባችሁ ለልጃችሁ ለልጅ ልጃችሁ ብላችሁ ማለት ነው። ተው እንጂ መቀጠል ከባድ ነው። እንዴት አይነት አይምሮም እንዳለሽ ይከብዳል። እንደዚህ አይነት ነገር እስከዛሬ 7 ዓመት ሙሉ የሰው ልጅ እየተሰደበ ምን አይነት ማንነትም ነው ይሄን ያህል ሊያሰድብሽ የቻለው? የሰው ልጅ ከወለደ እንኳን ይረጋጋል። ልጅ ወልደንም እያየች የምታቆመው ነገር የለም እና እኔ በጣም ነው የሚከብደው። አንዳንድ ሰዎች እንዴት ምን ያህል ትዕግስት ቢኖረ ነው እንደዚህ የታገስካት እንደዚህ የምትታገሰው የፋኒን ያህል ትዕግስት ምናምን ትላላችሁ። ግን እንደነገርኳችሁ ሲፈጥረኝም ትዕግስተኛ ነኝ። ግን እዚህ ጋር ደግሞ ልጆችም አፈርተናል። እግዚአብሔር ይቅር ይበል። እግርን እንደዚህ ያጣመረ ቁጭ ስትል የዛኔ ነው ወንድ ልጅ እግሩን ያጣመረልታ ነው ነገሩ ያለቀ። በነገራችን ላይ ከመጀመሪያውም ጀምሮ አንተ አላወጣሃት፣ አንተ አልወሰድካትም አላለም። እኛ አልወጣን በግድ ወቁልኝና አሁን ዩቱቤ ባንቺ ፓርቷን ፓርቶቶ ብዬ ሶፋ ልግዛ፣ ሌላ ኮንዶሚኒየም ቤት ልግዛ። በእኔ ነው የገዛችሁት። ምንም ሰርታችሁ አይደለም። አንተም ሌሎችም ዩቱበሮች ልክ ማንኛውም ሰው ተሳድቦ ማንኛውንም ሰው ተናግሮ እንደሚሰራው አንተም ከልጄ ጋር ሆነ እኔን ተሳድበ እኔን አዋርደ ነው ዛሬ ኮንዶሚኒየም ቤት የገዛው። ዛሬ እሷን ኮንዶሚኒየም ቤት የገዛችሁ ለዚህ እኔ ባልታወቅ ዩቱብ ላይ እናንተ አትታወቁ። ስትታወቁ ግን የጂጂ ኪያ ልጅ ተብላችሁ ሳይሆን እንደ ናት የሆናችሁ ሳይሆን ተሳድባ ነው። ትክክል ነው። ቁጭ ብላ ያሳደብካት ደግሞ አንተ ምንም አይደለም። ይሄ እኮ ትክክለኛ ነገር ነው። ገባ? ኧረ ይደብራል። ጂጂ ኪያ ቢሰሩም እንደ ሰው ነው የሰሩት። ምን ችግር አለው? ይሱ ማንኛውንም ሰው እንዲሰራ ነው የሰሩት። አልፎም እኛም እየሰራን ነው። አስተያየት እስከሰጣችሁን ድረስ አስተያየት እንሰጣለን እኛንም ማለት
እና ይሄ ነገር በጣም ይደብራል። በእናንተ አይጠበቅም። በጣም አሳፋሪ ነገር ነው። ኧረ ተይ ትንሽ እንኳን ማፈር አለብሽ። በልጅ እንደዚህ መሆን በጣም ይከብዳል ማለት ነው። በአንቺ ምን እንማራለን? አሳፋሪ ነገር ነው። ግን ይህንን ነገር የተናገርኩት ለማን ነው? ለማን የተናገርኩት? ለልጄ የነገርኩት። እኔ ላይ ምን እንዳደረግ እዚህ ጋር ቁጭ ብለህ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነፍሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው እናውቅ። ይሄንን ደግሞ ኩዊን ሊያ ታውቀዋለች። ይሄንን ሰብለ ካናዳ ታውቀዋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሽ አስሬ እስከነ ወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ። እውነት ቤቴ ውስጥ የተደረገ ነገር ነው ይሄ? እውነት አንተ ጤነኛ ሆነን ያንን ነገር ያደረግከው እኔ ላይ ምን ያምሮህ ነው? ከልጄ የበለጠ እኔ ገላይን ያማረ፣ ከልጄ የበለጠ ቁንጅና ያማረ ምን ፈልገህ ነው? ጠጥተህ ነው እንዳልን ቤታችን ውስጥ ስትጠጣ ላየው፣ ቅመህ ነው እንዳልን ሚቃም የለም። ኦኬ እንደው ቢቀር ይሻላል። እንደው ይሄማ በቃ አቅደሽ ልታፋቻቸው ልታለያያቸው ፈጣሪ የሚያሳፍር መስማትም የሚሸነቅቅ ነገር ይዘሽ መጣሽ። አሁን ብለሽ ማለት ነው ጋይስ። እና እኛ ምን ማድረግ አለብን? ዝም ማለት ብቻና ብቻ ነው። ፋኒ ይሄ ያደርጋል ብላችሁ ታስባላችሁ? የሆነ ነገር አቅዳ ተነስታለች። እኔ አልናገርም። እስጎ ፈጣሪ ሆይ ትዕግስቱ ስጠኝ። ምን እያልሽ ነው ጂጂ? ጠቀሰኝ ነው? ጀነጀነኝ ነው? ሊደፍረኝ ነበር ነው? ላሐውለ ወላ ቁወተ ኢላ ቢላህ። ሽቅጥ ነው ያልገረገኝ። ልሰማሽማ እኔ በቃ ሳይለንት አረኩሽ። ይቅር አንቺ ከሰማነሽ ብዙ ነገር ታመጫለሽ። ምንም እፍረት የሚባል ነገር የለም ማለት ነው ጋይስ። እና ለማንኛውም የመጣባችሁ ነገር አላህ ይመልስላችሁ። ከቻላችሁ ሽማግሌ አስገብታችሁ ማውራት ነው ወይ በህግ መጠያየቅ ነው። ከባድ ነው ነገሩ ማለት ነው። እና ትዕግስቱ ይስጣችሁ። ለማንኛውም ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረት